በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ እጅግ አስገራሚና በውስጣቸው ታላቅ መልእክት ያዘሉ ህልሞችን በኦርቶዶክሳዊ የህልም ትርጓሜያችን ይዤላችሁ ቀርቤያለሁ። የህልም ፍቺዎችን በስፋት የምንወያይበትና በቅርበት የምፈታላችሁ የቴሌግራም ቻናል ሊንክ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ኮሜንት ላይም ታገኙታላችሁ። አሁኑኑ ተቀላቀሉ። የምትዘነጉት ነገር አለ፣ ላይክ ማድረግ አትዘንጉ። ለቻናሉ ብርታት ስለሆነ አሁን ወደ ፍቺዎቹ እንለፍ። የመጀመሪያው ህልም አክሱማዊት ይላል። በህልሜ በእርሻ ቦታ እየሄድኩ የነሐስ መስቀል፣ የአንገት መስቀል አባታችን ሆይ የሚል ጽሑፍ ነበረው። ብዙ ጥቁር ክር ነበረ። ለብቻው መስቀሉን ብቻ አንስቼ ሄድኩ። ምንድን ነው ፍቺው ወንድሜ ይላል። ይህ ህልም እጅግ የሚያስደስትና በመንፈሳዊ ህይወትሽ ውስጥ ትልቅ ሹመት ወይም ጸጋ ማግኘትሽን የሚያበስር ህልም ነው። በእርሻ ቦታ መገኘቱ በህልም እርሻ ማየት የስራ የበረከትና የፍሬ ምልክት ሲሆን፣ መስቀሉን በእርሻ ቦታ ማግኘትሽ ደግሞ በምትሰሪው ስራ ወይም በምትኖሪበት ህይወት ውስጥ የእግዚአብሔር በረከትና ረድኤት እንደማይለይሽ ነው የሚያሳየው። የነሐስ መስቀልና አባታችን ሆይ የሚል ጽሑፉ ነሐስ በቤተ ክርስቲያን ትርጓሜ ጥንካሬንና መጽናትን ነው የሚያመለክተው። ይህም በእምነትሽ ጽኑ እንደሆነና መከራን የመቋቋም አቅም እንዳለሽ ነው የሚያሳየው። አባታችን ሆይ የሚለው መስቀሉ ላይ ይህ ጽሑፍ መኖሩ ጸሎትሽ ተሰሚነት እንዳለው፣ በጸሎት ህይወትሽ ከፈጣሪ ጋር መገናኘት እንዳለብሽ የሚጠቁም መለኮታዊ መልእክት ነው ያለው። አባታችን ሆይ እንኳን የሚለው ጸሎት እንኳን ብትጸልይ ጸሎትሽ ተሰሚነት አለው የሚል መልእክት ነው ያለው። ብዙ ጥቁር ክርና መስቀሉን ብቻ ማንሳት። ጥቁር ክር ብዙ ጊዜ በህልም ዓለማዊ የሆኑ ትስስሮችን፣ ትርፍ የሌላቸውን ወሬዎች ወይም ብዙ ሰዎችን ሊያመለክት ይችላል። መስቀሉን ብቻ መለየት፣ ክሮቹን ትተሽ መስቀሉን ብቻ ማንሳትሽ ከብዙ ዓለማዊ ግርግር ወሬ ውስጥ እውነተኛውን ሃይማኖትና መንፈሳዊነት መርጠሽ እንደያዝሽ ነው የሚያሳየው። ከሰው ይልቅ እግዚአብሔርን መርጫለሁ የሚል ተግባራዊ ትርጉም ያለው መልእክት ነው። በአጠቃላይ ይህ ህልም አንቺ በእግዚአብሔር የተመረጥሽና የተወደድሽ መሆንሽን ያሳያል። መስቀል አግኝቶ ማንሳት ክብርንና ጸጋን መቀበል ሲሆን፣ ምናልባትም እስከዛሬ የተረሳ ወይም ያልተከፈለሽ ዋጋ ካለ እግዚአብሔር በረከቱን እንደሚሰጥሽ ነው የሚያበስረው። በትንሹም ብትጸልይ ተሰሚነት እንዳለሽ ያሳያል ማለት ነው። ህልሙ ይሄን ይመስላል። ሌላኛው ህልም እመቤት ወልደ ሚካኤል ይላል። አንድ ሰው በሬ በረዥም ገመድ አስሮ ገመዱን እንደያዘ በሬው ወደ እኔ እየመጣ ሰዎችን እያለፈ እኔ ጋር ሲደርስ ሊወጋኝ እያሯሯጠኝ ሳለ የሆነ መወጣጫ መሰላል አግኝቼ ጣራ ላይ ወጣው። ከዛም ያንን በሬ ከሰውየው ጋር ሌላ 2 ሰዎች ሆነው ለ3 በሬውን ይዘውት ወደ ተራራ ወጡ። ሊያርዱት ይመስለኛል። ስለት ማረጃ ይዘዋል። ከዛ እዛው ጣራው ላይ እያለሁ ተራራው ላይ በጣም ነጸብራቅ ብርሃን ወደ እኔም ወደ ሰዎቹም ያበራል። ከዛ ይህ በሬ እኮ ወደ ተክልዬ ቤተ ክርስቲያን ነው የሚወስዱት፣ ለዓመታዊ ክብረ በዓል ሊታረድ ነው እያልኩ ነቃው። ፍቺው ምንድን ነው ይላል። ይህ ህልም ከከባድ ፈተና ወደ ታላቅ መንፈሳዊ በረከት መሸጋገርን የሚያሳይ መጨረሻው እጅግ ያማረ ህልም ነው። በህልም በሬ ሲያባርር ማየት አብዛኛውን ጊዜ በጉልበት ወይም በስልጣን የሚመጣን ጠላት ወይም ፈተናን ያመለክታል። በሬው ሰዎችን እያለፈ አንቺን ብቻ ለይቶ መፈለጉ ጥቃቱ በአንቺ ላይ ያነጣጠረ የግል ፈተና መሆኑን ያሳያል። ምናልባት የተላከ መተትም እንደዚሁ በቀንዳም በሬ ሊወጋ በሚመጣ በሬ ይመሰላል። የዛር መናፍስትም ሊሆን ይችላል። አጋንንት በበሬ ይመሰላል። መሰላል አግኝተሽ ጣራ ላይ መውጣትሽ መሰላል በኦርቶዶክስ ተዋሕዶ ትምህርት የጸሎት የንስሐ ወይም የድንግል ማርያም ተምሳሌት ነው።
ካለሽበት ፈተና የምታመልጭበት መንገድ እግዚአብሔር እንደሚያሳይሽ ምልክት ነው። ጣራ ላይ መውጣት ከጠላት ጥቃት ከፍ ማለትን ጥበቃ ማግኘትን ያሳያል። ጠላትሽ አንቺ ወዳለሽበት ከፍታ መድረስ አይችልም የሚል ትርጉም ነው ያለው። በሬው መያዙና ወደ ተራራ መወሰዱ አንቺን ሲያባረር የነበረው በሬ በሶስት ሰዎች ተይዞ ያ ማለትም በሶስቱ መያዙ የአጋዥ መላእክት አንቺን የሚረዳ መላእክት ምልክት ነው። ሌሎች መላእክቶች ተጨምሮ አንቺን የሚያግዙ መላእክት ይመሰላል። ወደ ተራራ መወሰዱ አንቺን ሊያጠፋ የመጣው የኃይል ማለት ነው ተገድቦ ወደ መስዋዕትነት እንደተቀየረ ነው የሚያሳየው። በረከቱና ነጸብራቁ ብርሃኑ ተራራው ላይ ያለው ብርሃኑ ምንድነው? ተራራው መንፈሳዊ ከፍታን፣ ብርሃኑ ደግሞ የእግዚአብሔርን መገኘት ወይም ክብርን ያሳያል። ያ ብርሃን ወደ አንቺም ወደ ሰዎቹም ማብራቱ ከዚህ ፈተና በኋላ የሚመጣው በረከት ለሁሉም እንደሚተርፍ ያሳያል። በዙሪያሽ ላሉ ሰዎችም ይተርፋል የሚል ምልክት ነው ያለው። የአቡነ ተክለ ሃይማኖት ቤተክርስቲያን ሊያርዱት ነው ያልሽው የጻድቁ ረድኤትና አማላጅነት ካንቺ ጋር መሆኑን ያበስራል። በሬው ለክብረ በዓሉ ሊታረድ መሆኑ ያንቺን መከራ አብቅቶ ወደ ምስጋና በዓል እንደምትሸጋገሪ የሚያሳይ ታላቅ የምስራች ነው። ለክብረ በዓል ያልሽው ወደ ደስታ እንደሚቀየርልሽ ፈተናው ወቅቶ ወደዛ እንደሚቀየር ነው የሚያሳየው። በአጠቃላይ በሕይወትሽ ላይ የተነሳብሽ ታላቅ ተቃውሞ ወይም ክፉ ነገር ነበረ። ነገር ግን ያ ክፉ ነገር በመንፈሳዊ ኃይል ተገትቶ መጨረሻው ለበረከት ይሆናል። በጻድቁ አቡነ ተክለ ሃይማኖት ጸሎት ካሰብሽው በላይ ድል ታገኛለሽ የሚል መልእክት አለው። ህልምሽ ምናልባት አቡነ ተክለ ሃይማኖት የገባሽው ስለት ካለም አስታውሰሽ መፈጸም አለብሽ። የአቡነ ተክለ ሃይማኖትን መልካ ተክለ ሃይማኖትን ብትጸልይ በረከቱን ይበልጥ ታገኘዋለሽ የሚልም መልእክት ስላለው ይህንን አድርጊ። ሌላኛው ህልም እልፍነሽ ይላል። ሰላም ላንተ ይሁን መምህር፣ የአቡነ አረጋዊ ቀን ያየሁት ሰዓቱ 10:45 ነበር። ጥቁር የሚያብረቀርቅ እባብ፣ በጣም ጥቁር ነው። ቦታውን አላስታውስም። ይሄዳል። እጄን እንደ መገሰጽ አድርጌ በጌታ በኢየሱስ ክርስቶስ ስም ስራህ ይፍረስ ስለው ይጠቀለላል። ዝም ስል መሄድ ይጀምራል። ወለሉ መሃል ለመሃል ተከፍሎ በእባቡ ልክ የተከፈለ ይመስላል። እየተሳበ እየወጣ ዱላ ስል ማን እንደሰጠኝ አላውቅም። ይሄማ አጭር ነው፣ ስመታው እጄን ሊነካኝ ይችላል። ትልቅ ዱላ ላምጣ ብዬ የአስሬ ልጅ ይመስለኛል አብሮኝ እጁን ይዤው ቆሜ ነበር። ይህንን ልጅ ያዙልኝ እንዳይነድፈው ዱላ ላምጣ እያልሁ ባነንሁ ይላል። ይህ ህልም በመንፈሳዊ ውጊያ ውስጥ ያለሽን ጥንካሬና ገና የሚቀሩሽ ጥንቃቄዎችን የሚያሳይ ግልጽ መልእክት አለው። ጥቁር የሚያብረቀርቅ እባብ፣ በህልም እባብ የጥንተ ጠላት የሰይጣን ተምሳሌት ነው። ጥቁርና የሚያብረቀርቅ መሆኑ ምንድን ነው? ጠላቱ ወይም አጋንቱ ራሱን ደብቆ በተንኮልና በማታለል በማብረቅረቅ ማለት ነው። ማብረቅረቁ የማታለል ሊሆን ይችላል። በማታለል ሊመጣ እንደሚችል ነው የሚያሳየው። ወለሉ መሃል ለመሃል ተከፍሎ በእባብ ልክ መውጣቱ ፈተናው ካልታሰበ አቅጣጫ ወይም በቤተሰብ በቤት ውስጥ ካለ ሚስጥር ሊመጣ እንደሚችል ይጠቁማል። የቤተሰብ ዛር አድፍጦ እየተዋጋሽ እንደሆነም ያሳያል። በኢየሱስ ክርስቶስ ስም ስትይ መጠቅለሉ ይህ የአንቺን መንፈሳዊ ጥንካሬ ያሳያል። በጌታ ስም ስትገስጭው መጠቅለሉ መሸማቀቁ ጠላት በአንቺ ጸሎትና እምነት ፊት አቅም እንደሌለው ትልቅ ማረጋገጫ ነው። ነገር ግን ዝም ስትይ መሄድ መጀመሩ ደግሞ ምንድን ነው?
ያ ማለት መንፈሳዊ ተጋድሎ ጸሎት ማቋረጥ እንደሌለብሽ ጠላት እንደሌለብሽና ጠላት አድብቶ እንደሚጠብቅ ነው የሚያሳየው። ምክንያቱም ዝም ስትይ ጸሎት ስታቋርጪ ተጋድሎ ስታቋርጪ እንደገና መንቀሳቀስ ይጀምራል። ስትገስጪው ስተጊ ስትጸልይ ደግሞ ምን ይሆናል? ይሸማቀቃል ማለት ነው። አጭርና ረጅም ዱላ ያልሽው ደግሞ ዱላ ወይም በትር በቤተ ክርስቲያን ትልቅ ትርጓሜ የሃይማኖት ጽናት እና የመስቀል ኃይል ነው። አጭር ዱላ ያልሽው አጭር ዱላውን እጄን ሊነካኝ ይችላል ብለሽ መተሽ ረጅም ፍለጋ መሄድሽ ጠላትን ለመምታት ገና ተጨማሪ መንፈሳዊ ዝግጅት ጾም፣ ጸሎት፣ ሱባኤ እንደሚያስፈልግሽ ያሳያል። በሩቅ ሆኖ ጠላትን መምታት መመከት የሚቻለው መንፈሳዊ እውቀት ከፍ ሲል ነው እና ያሰርሽ ልጅ እና ያዙልኝ ማለትሽ ደግሞ ልጁን ይዘሽ እንዳይነድፍሽ መጨነቅሽ አንቺ ብቻ ሳትሆኚ በአንቺ ጥበቃ ስር ያሉ ወይም በአንቺ ዙሪያ ያሉ ንጹሃን ሰዎች በጠላት እንዳይጠቁ ያለሽን ስጋትና የኃላፊነት ስሜት ነው የሚያሳየው። በአጠቃላይ ይህም ተኩላውን በሩቅ ሳለህ በርትተህ አዘጋጅ እንደሚለው ጠላት ወደ አንቺ እንዳይቀርብ በጸሎት በትርሽ ከወዲሁ መመከት እንዳለብሽ ያሳያል። የአሁን አረጋዊ ረድኤት ከአንቺ ጋር ስለሆነ ጠላቱ ተሸማቋል። ነገር ግን ሙሉ በሙሉ እስኪጠፋ ድረስ ጸሎትሽን አታቋርጪ ነው የሚለው። መዝሙረ ዳዊትን አዘውትረሽ መጸለይ ያለብሽ ጠላት ዝም ስትይው መንቀሳቀስ ስለሚጀምር መንፈሳዊ ሕይወት ተጋድሎሽ ዘወትር የማይቋረጥ መሆን አለበት። በቤትሽ ይሄ በወለሉ ላይ እንዳየሽው ሁሉ መኖሪያ ቤትሽን በጸበል መርጨት ያስፈልጋል። ያለሽበትን የምታድሪበትን መርጨት አለብሽ። ተመልካቾች ዛሬ ያየናቸው ህልሞች እነዚህን ይመስላሉ። ጥልቅ የእግዚአብሔር መልእክት ያላቸው ጠላት እንዴት እንደሚያጠቃን ጥቆማ ከእግዚአብሔር እንዴት እንደሚመጣ ረድኤት በረከት ከአቡነ ተክለ ሃይማኖት የመጡ ረድኤት በረከቶች እንዴት እንዳሉ እንዴት ቅዱሳን ስንጾም ስንጸልይ ጠላትን እንዴት እንደሚያሸማቅቅልን ያየናቸው መልእክቶች አሉ። ለዛሬ ይሄንን ይመስላል። በሚቀጥለው ቪዲዮ ህልማችሁ እንዲፈታላችሁ ያስጨነቃችሁ ህልሞች ካሉ ኮሜንት ላይ አድርጉልኝ። ይሄ ቪዲዮ 1 ሰዓት ከተለቀቀ 1 ሰዓት ሳይሆን ኮሜንት ለምታደርጉ ቅድሚያ ሰጥቼ ምላሽ እሰጣለሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ቸር ሰንብቱ።